ተፈራ አፋሩም ይሰማል አርጎባን አማራ ጥንታዊ መሆናል ያልየ መንደር አሞሌ ጫው ነበር ማርትሬ ዘውር አሞሌ ጫው ነበር ማርትሬ ዘውር አለዮምባ ውቢቱ ነሽ የሚያኮራ ታሪክ ያለሽ ላወድሰው ባማረው ዜማ ያንቺን ፍቅር ያንቺን ልዩ ግርማ አዋሽ በርጌታ በር ምንጀራን ኮበር አዋሽ በርጌታ በር ምንጀራን ኮበር ሁሉን ያገናኛል ያልየ መንደር አመምየው አንቺ ባለዝና የፍቅር ሀገር አንቺ ባለዝና የፍቅር ሀገር ታሪክሽ አያልቅም ቢሳብ ቢነገር አመምየው ሸዋ ምድር ዝና ክብሬ እኮራለሁ ነገም ዛሬ ገና ደርሰኝ አልያማ ከደጋጎች ከሄራምባ ባልቦድሪው በግልድሙ ላያቸው ሰው አቤት ሲያምሩ ያልየ ልጅ የጋቼኔ ማች ነው ለሰው አልያምባ 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 ታሪክ ያለሽ አልያምባ የሚያኮራን አልያምባ ያፈንጉስ ሄራምባ አልያምባ የሲከማ ያንኮበር ልጅ ጭኖቹ የሚኒሊክ ቡናቹ የደበሌ የዳነች ሸዋ ምድር የላቸው አልያምባ 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 ውቢቱ ነሽ የሚያኮራ ታሪክ ያለሽ ላወድሰው ባማረው ዜማ ያንቺን ፍቅር ያንቺን ልዩ ግርማ እጅግ አድርገን እናመሰግናለን። በጣም ነበር የምታምሩት። በነገራችን ላይ የአርጎባ ባህል ብዙ አይነት ቅርሶችም አሉት። ምናልባት እድሉን አግኝተን ወደዛ አግኝተን የመጎብኘት እድሉን ላናገኝ እንችላለን። ግን በተለያዩ ሶሻል ሚዲያዎች ላይ በቀላሉ ጎግል ላይ ራሱ ገብታችሁ ሰርች ማድረግ ብትችሉ የተለያዩ ቅርሶች እንዳሉት በሰፊው ይወጣል ማለት ነው። ከነሱም መካከል ማለት ነው አውሃጅ የተባለ ነገር ልንገራችሁ። በአርጎባ ልዩ ወረዳ ስር ብዙ መካነ መቃብሮች አሉ። ከነዚህ መካከል የአውሃጅ መካነ መቃብር አንዱ ነው። ይህ የመቃብር ቦታ እድሜ ጠገብ እንደሆነ የአካባቢ ሰዎች ይናገራሉ። በአጠቃላይ ከ700 በላይ ብዛት ያለው የሐፊዘል ቁርአን መቃብሮች ይገኛሉ። ከነዚህ መቃብሮች መካከል አንደኛው ላይ 111 ዓመት ሂጅራ የሚያመላክት ቁጥራዊ ጽሑፍ ተገኝቷል። ይህም የሚያመላክተው ከዛሬ 1328 ዓመት በፊት መሆኑ ነው። ስለ አርጎባ ባህል ምን ይመስላል የሚለው መመልከት ብትፈልጉ አሁን ለምሳሌ ስለ አውሃጅ መቃብር አንድ ዓሊም ይሁን ኡስታዝ ይሁን መሻይኽ ይሁን ሲሞቱ መቃብራቸው ላይ ምን ያህል እንዳስተማሩ ምን ያህል ድረስ ዕውቀት እንደሄዱ የተለያዩ ምልክቶች ተቀምጠውባቸዋልና አርጎባ ላይ ደግሞ ዓሊሞች ወንዶች ብቻ አይደሉም ድንቅ የሆኑ ሴት እናቶችም ነበሩና ለነሱም የተለየ መካነ መቃብራቸው ላይ ልዩ ምልክት አለ። ይህ ከአርጎባ ታሪካዊ ቅርስ መካከል አንዱ ነው። ብዙ አለ። እነዚህ መጽሔቶች ደግሞ በየጠረጴዛችሁ ላይ አሉና እነዚህ መጽሔቶች ከፈት ያረጋችሁ ታዩ ብዙ ስለ አርጎባ ያልተነገረ ያልታወቀ ታሪክ መመልከት ትችላላችሁ። እንደሚታወቀው የአርጎባ ልማት ማህበር የአካባቢ ልማት ኢኮኖሚያዊ ማህበራዊ የልማት ስራዎችን በመስራት ይታወቃል። ይህም ልማት ያልደረሰባቸው ወይም ደግሞ መንግስት ያልደረሰባቸውን በሀገሩ ተወላጆች አንድ ላይ በመሰባሰብ የተለያዩ እርዳታዎችን
ከሀገር ውስጥም ሆነ ከባህር ማዶ ሆነው ሲሰሩ እንመለከታለን። በዚህም እንግዲህ የአርጎባ ልማት ማህበር አስመልክቶ ገለጻ ይቀርብልናል። አስከትሎ አቶ እስማኤል ጡሃ ወደ መድረክ ጋብዙልን።